በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በሕይወታችን ውስጥ ከድነት ወይም ከመዳን ቀጥሎ ትልቁና ወሳኙ ውሳኔ ማንን ላግባ የሚለው ውሳኔ ነው። ትዳር የአንድ ሰሞን ሩጫ ሳይሆን የዕድሜ ልክ ጉዞ ነው። በዚህ ጉዞ ላይ የምንመርጠው አጋር ወደ እግዚአብሔር ዓላማ ሊያቀርበን ወይም ከእግዚአብሔር መንገድ ሊያርቀን ይችላል። ዛሬ በዚህ ሰፊና ጥልቅ ትምህርታችን በብዙዎቻችሁ ልብ ውስጥ የሚመላለሰውን ትልቅ ጥያቄ እንመልሳለን። እግዚአብሔር የፈቀደውን የትዳር አጋር እንዴት ማወቅ ይቻላል? ይህንን ቪዲዮ እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። ምክንያቱም ዛሬ በችኮላ ሳይሆን በጥልቀት መጽሐፍ ቅዱሳዊ እውነትን በመጽሐፍ ቅዱስ ጥቅሶች የታገዘ ሰፊ ትንተናና በስተመጨረሻም አብረን የምንጸልየው ልዩ የጸሎት ጊዜ ይዘን ቀርበናል። እስቲ በመጀመሪያ ልባችንን ወደ እግዚአብሔር እንድንመልስ ይህንን ኃይለኛ ቃል ላንብብላችሁ። ምሳሌ መጽሐፍ ምዕራፍ 3 ቁጥር 5-6 እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። አዎ፣ የትዳር አጋርን በመፈለግ ጉዞ ውስጥ መጀመሪያ ልናደርገው የሚገባን ነገር በራሳችን ማስተዋል መደገፍን ትተን በፍጹም ልባችን በእግዚአብሔር መታመን ነው። ዛሬ ይህንን እውነት በዝርዝር እንመረምራለን። በዚህ ክፍል እያንዳንዱን ሐሳብ ከፋፍዬ እስከ 7 ባሉ ክፍሎች አስቀምጬላችኋለሁ። ለመግቢያ ያክል 7 መግቢያዎችን ወይም መውጫዎችን ለእናንተ ያስቀመጥኩላችሁን በየክፍሉ አከፋፍዬ ላሳውቃችሁ። ክፍል 1 ራስን ማዘጋጀት ወይም ከትዳር በፊት የሚቀድመው ማንነት። ክፍል 2 እግዚአብሔር ሰዎችን የሚመራባቸው 5 መጽሐፍ ቅዱሳዊ መንገዶች። ክፍል 3 እግዚአብሔር የፈቀደው ሰው መሆኑን የምናውቅባቸው 7 ምልክቶች። ክፍል 4 የተሳሳቱ አመለካከቶችና ጥንቃቄዎች። ክፍል 5 የእግዚአብሔር ፈቃድ ለመጠየቅ የሚጸለይ ጸሎት። ክፍል 6 እና 7 ጸሎትና እንዲሁም ደግሞ ወሳኝ የሆኑ የማጠቃለያ ወይም የመደምደሚያ ሐሳቦችን እንመለከታለን። ክፍል 1 ራስን ማዘጋጀት ከትዳር በፊት የሚቀድመው ማንነት። ብዙ ጊዜ ትኩረታችን ትክክለኛውን ሰው በማግኘት ላይ ብቻ ይደረጋል። ነገር ግን መጽሐፍ ቅዱሳዊ እውነት የሚጀምረው እኛ ራሳችን ትክክለኛ ሰው ሆነናል ወይ ከሚለው ጥያቄ ነው። እግዚአብሔር ለሕይወታችን ያዘጋጀውን ሰው ለማግኘት በመጀመሪያ እኛ በክርስቶስ ማደግና መዘጋጀት ይኖርብናል። ይህ ዝግጅት በ3 ዋና ዋና ክፍሎች ይከፈላል።
አንደኛ፣ መንፈሳዊ ዝግጅት። እግዚአብሔርን በግል ሕይወታችን ማስቀደም አለብን። የትዳር አጋራችንን አምላክ ልናደርገው አይገባም። ብዙ ሰዎች በትዳር አጋራቸው ውስጥ የሚፈልጉት ደስታና ሰላም ሊገኝ የሚችለው ከእግዚአብሔር ጋር ካለን የጠበቀ ግንኙነት ብቻ ነው። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ሁለተኛ፣ ስሜታዊና የባህሪ ዝግጅት። ትዳር ሁለት ፍጹም ያልሆኑ ሰዎችን የሚያገናኝ መድረክ ነው። ስለዚህ ይቅር ባይነትን፣ ትዕግስትንና ፍቅርን አስቀድመን መለማመድ አለብን። ራስን መግዛት የሌለው ሰው በትዳር ውስጥ ሌላውን ሊጎዳ ይችላል። ሶስተኛ፣ የእግዚአብሔርን ፈቃድ ለመቀበል ልብን ማለስለስ። ብዙ ጊዜ የራሳችንን ምርጫ ይዘን እግዚአብሔርን ይህንን ባርክልኝ እንላለን። ነገር ግን የእግዚአብሔር ፈቃድ ጌታ ሆይ የእኔ ሳይሆን የአንተ ፈቃድ ይሁን ወደሚል ዝግጁነት መምጣትን ይጠይቃል። ክፍል 2 እግዚአብሔር ሰዎችን የሚመራባቸው 5 መጽሐፍ ቅዱሳዊ መንገዶች። አሁን ደግሞ ወደ ዋናው ነጥብ እንሻገር። እግዚአብሔር የሕይወት አጋራችንን እንድንመርጥ በምን አይነት መንገዶች ይመራናል? መጽሐፍ ቅዱስን ስናጠና እግዚአብሔር በዋናነት 5 መንገዶችን እንደሚናገርና እንደሚመራ እናያለን። አንደኛ፣ በቃሉ ወይም በመጽሐፍ ቅዱስ መሪነት። የእግዚአብሔር ቃል ለሕይወታችን ዋናው መመሪያችን ነው። እግዚአብሔር ከቃሉ ውጪ በጭራሽ አይመራንም። ለምሳሌ ያህል በቃሉ ውስጥ ከማያምኑ ጋር አትጠመዱ ብሎ በግልጽ አስቀምጧል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና፣ ብርሃንም ከጨለማ ጋር ምን ኅብረት አለው? የምንፈልገው ሰው መንፈሳዊ እሴቱ ከእኛ ጋር የማይስማማ ከሆነ እግዚአብሔር የፈቀደው አይደለም ማለት ነው። የእግዚአብሔር ፈቃድ ሁልጊዜ ከቃሉ ጋር ይስማማል። ሁለተኛ፣ በውስጥ ሰላም ወይም በመንፈስ ቅዱስ ምስክርነት። መንፈስ ቅዱስ በውስጣችን ይኖራል። አንድን ሰው ስናስብ ወይም ግንኙነት ስንጀምር በልባችን ውስጥ የሚሰማን ሰላም ትልቅ የእግዚአብሔር መሪነት ምልክት ነው። ቆላስይስ መጽሐፍ ምዕራፍ 3 ከቁጥር 15 ላይ እንዲህ ይላል፣ በአንድ አካልም የተጠራችሁበት የክርስቶስ ሰላም በልባችሁ ይግዛ፣ አመስጋኞችም ሁኑ ይላል። ሶስተኛ፣ በነገሮች መመቻቸትና በሁኔታዎች። እግዚአብሔር
አንዳንድ ጊዜ በሮች በመክፈትና በመዝጋት ይመራናል። እኛ የምንፈልገው መንገድ ዝግ ከሆነና እግዚአብሔር በሁኔታዎች ካልፈቀደው ያንን ማስተዋል አለብን። የአብርሃም ሎሌ ለይስሐቅ ሚስትን በፈለገበት ጊዜ እግዚአብሔር መንገዱን እንዴት እንዳቃናለት በዘፍጥረት ምዕራፍ 24 ላይ እናያለን። አራተኛ፣ በቅዱሳን እና በቤተሰብ ምክር። እግዚአብሔር በዙሪያችን ባሉ የበሰሉ አማኞችና መሪዎች ምክር በኩል ይመራናል። በብቸኝነት የምንወስደው ውሳኔ ለስህተት ሊዳርገን ይችላል። ምሳሌ መጽሐፍ ምዕራፍ 11 ከቁጥር 14 ላይ እንዲህ ይላል፣ መሪ ከሌለ ሕዝብ ይወድቃል፣ በምክር ብዛት ግን ደህንነት ይሆናል ይላል። አምስተኛ፣ በጸሎት ምላሽ። በእግዚአብሔር ፊት በትህትና ስንጸልይ እግዚአብሔር ልባችንን ይከፍታል፣ ነገሮችን ግልጽ ያደርግልናል። ክፍል 3 እግዚአብሔር የፈቀደው ሰው መሆኑን የምናውቅባቸው 7 ምልክቶች። አሁን ደግሞ በጣም ተግባራዊ ወደ ሆነው ክፍል እንሂድ። በሕይወታችሁ ውስጥ ያለ ወይም የመጣ ሰው እግዚአብሔር የፈቀደላችሁ መሆኑን በምን ታውቃላችሁ? እነዚህን 7 መጽሐፍ ቅዱሳዊና ተግባራዊ ምልክቶችን በደንብ አስተውሉ። ምልክት 1፣ የጋራ መንፈሳዊ ራዕይና እሴት መኖር። ሁለታችሁም ወደ አንድ አቅጣጫ ነው የምትመለከቱት። እርሱ ወደ ምስራቅ፣ አንቺ ወደ ምዕራብ የምትሄዱ ከሆነ አብሮ መጓዝ አይቻልም። አሞጽ መጽሐፍ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ በውኑ 2 ሰዎች ባይስማሙ በአንድነት ይሄዳሉን? ይላል። ምልክት 2፣ እውነተኛና ከራስ ወዳድነት የነጻ ፍቅር። የእግዚአብሔር ፍቅር መስዋዕትነት ያለበት ነው። ያ ሰው እናንተን የሚወደው ለራሱ ጥቅም ሳይሆን ለእግዚአብሔር ብሎ በክብርና በንጽህና ነው። ኤፌሶን መጽሐፍ ምዕራፍ 5 ከቁጥር 25 ላይ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ስለ እርሷም ራሱን አሳልፎ እንደሰጠ ሚስቶቻችሁን ውደዱ ይላል። ምልክት 3፣ የባህሪ ፍሬና መከባበር። እግዚአብሔር የፈቀደው ሰው የእግዚአብሔርን ስም የሚያስከብር ባህሪ ይኖረዋል። እርስ በርስ መከባበር፣ መደጋገፍና ክብር መስጠት መሰረታዊ ምልክት ነው። ምልክት 4፣ ሰላም እንጂ ግራ መጋባት የሌለበት ግንኙነት። እግዚአብሔር የሰላም አምላክ ነው። ግንኙነቱ ሁል ጊዜ ሁከት፣ ጥርጣሬና ፍርሃት የበዛበት ከሆነ እግዚአብሔር በዚያ ውስጥ የለም።
አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር የሰላም አምላክ ነውና እንጂ የሁከት አምላክ አይደለምና ይላል። ምልክት 5 ለንጽህናና ለቅድስና ያለው ቁርጠኝነት። እግዚአብሔር የፈቀደው ሰው ከጋብቻ በፊት በምንም አይነት ሁኔታ ወደ ኃጢአት አይገፋፋችሁም። ይልቁንም ንጽህናችሁን ለመጠበቅ አብሮ ይተጋል። ምልክት 6 በቤተሰብና በቤተ ክርስቲያን ዘንድ መደገፍ ወይም ማረጋገጫ ማግኘት። እግዚአብሔር የፈቀደው ግንኙነት በድብቅ የሚደረግ ሳይሆን በወላጆችና በቤተ ክርስቲያን መሪዎች ፊት በግልጽ የሚባረክ ነው። ምልክት 7 በፈተና ጊዜ አብሮ መቆም መቻል። ፍቅር የሚፈተነው በችግር ጊዜ ነው። እግዚአብሔር ያዘጋጀው አጋር በፈተና በሕመም ወይም በድህነት ጊዜ አብሮ ለመቆም የማይፈራ እውነተኛ ታማኝ ነው። ክፍል 4 የተሳሳቱ አመለካከቶችና ጥንቃቄዎች። ወደ ጸሎት ከመሄዳችን በፊት ብዙ ሰዎችን ለስህተት የሚያዳርጉ 3 የተሳሳቱ አመለካከቶችን በፍጥነት እንመልከት። አንደኛ፣ ፍጹም የሆነ ሰው እጠብቃለሁ ማለት። ፍጹም የሆነ ሰው የለም። እግዚአብሔር የሚሰጠን ፍጹም የሆነ ሰው ሳይሆን ከእኛ ጋር አብሮ የሚታነጽና የሚለወጥ ሰው ነው። ሁለተኛ፣ በስሜት ብቻ መመራት። ውበትና ስሜት ያልፋሉ፣ የባህርና የልብ ውበት ግን ለዘላለም ይኖራል። ምሳሌ መጽሐፍ ምዕራፍ 31 ከቁጥር 30 ላይ እንዲህ ይላል፣ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ሶስተኛ፣ የእግዚአብሔርን ድምፅ ያለ አግባብ መተርጎም። በሕልም ወይም በትንቢት ብቻ ተመርኩዞ ያለምንም ማስተዋልና ጥንቃቄ ትዳር ውስጥ መግባት አደገኛ ነው። ክፍል 5 የእግዚአብሔርን ፈቃድ ለመጠየቅ የሚጸለይ ልዩ ጸሎት። አሁን ይህንን ሁሉ ካዳመጥን በኋላ ልባችንን ወደ እግዚአብሔር ፊት እናቅርብ። ላላገባችሁ የትዳር አጋር ለምትፈልጉና በእጮኝነት ውስጥ ላላችሁ ሁሉ አብረን እንጸልያለን። እጆቻችሁን ወደ ላይ አንስታችሁ ወይም ልባችሁን ሰብስባችሁ ከእኔ ጋር ይህንን ጸሎት ጸልዩ። ቅዱስ የሆንክ የሰራዊት ጌታ እግዚአብሔር ሆይ፣ የሰማይና የምድር ፈጣሪ፣ የሕይወታችንና የዘመናችን ባለቤት ስለሆንክ እናመሰግናለን። ጌታ ሆይ፣ ትዳርን የመሰረትከው አንተ ነህ። አንተ ለአዳም ሔዋንን፣ ለይስሐቅ ርብቃን ያዘጋጀህ የታመንህ አምላክ ነህ። ዛሬ በጌታ በኢየሱስ ክርስቶስ ስም ወደ አንተ እንጮኻለን።
አምላካችን ሆይ ለሕይወታችን ያዘጋጀው በአንተ ዘንድ የተፈቀደውንና የተባረከውን የትዳር አጋር እንድናውቅ ዓይኖቻችንን እና ልባችንን እንድትከፍትልን እንማጸናሃለን። ከስህተት መንገድ፣ ከሐሰተኛ ፍቅርና ከራስ ወዳድነት፣ ከስሜታዊነት ውሳኔዎች አንተ እንድትጠብቀን እባክህ ብለን በፊትህ አደራ እንላለን። ጌታ ሆይ ልባችን ውስጥ ሰላምህ ይሙላ። በቃልህ ብርሃን መሪያችን ሁን። እኛም ራሳችንን ለዚያ የከበረ ትዳር የሚሆን መንፈሳዊ ማንነት፣ የባህሪ ፍሬ እንድንይዝ በጸጋ እርዳን። ስለሰማህን እናመሰግናለን። በኢየሱስ ክርስቶስ ቅዱስ ስም እንጸልያለን፣ አሜን። መጨረሻውን 6ኛውና 7ኛውን ማጠቃለያ እና መደምደሚያ አብረን እናያለን። አሜን። እግዚአብሔር ጸሎታችንን ሰምቷል። የተወደዳችሁ የቻናላችን ቤተሰቦች ዛሬ ስለ ትዳር አጋር ምርጫና የእግዚአብሔርን ፈቃድ ስለማወቅ የተማርነውን ሰፊ ትምህርት በልባችሁ አሳድሩት። እግዚአብሔር በጊዜው ሁሉን ውብ አድርጎ ይሰራል። ይህ ትምህርት ለሌሎችም በረከት እንዲሆን ቪዲዮውን ላይክ አድርጋችሁ እንደዚሁም ደግሞ ሼር በማድረግ አደራ እያልኳችሁ ለሌሎች እንድታደርሱ እጠይቃችኋለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን በኮመንት መስጫው ላይ ደግሞ ያገኛችሁትን በረከትና አስተያየታችሁን ጻፉልኝ። እግዚአብሔር በነገር ሁሉ ይባርካችሁ። ሰላሙ ከእናንተ ጋር ይሁን። እንደዚሁም ደግሞ እግዚአብሔር በራሳችሁ በረከት በራሳችሁ ትዳር እንዲባርክ በኢየሱስ ስም ለእናንተ በረከቴን አስተላልፋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ ባይ